እና ደግሞ ይህ የሚያኮራ ነገር አይደለም። ምክንያቱም የእስልምና አንዱ ሸርጡ ሂጃብ ማድረግ ነው። ለእስልምና ሴቶች ማድረግ ያለባቸው አንደኛ ነገር ቢኖር ሂጃብ ነው። እሱን ደግሞ አሁን ላይ እያረኩኝ አይደለም። አላህ ባለ ጊዜ ግን አረጋለሁ። ጀስት አድርጉልኝ ብዬ ከዚህ በፊት ሁሌም ነው ተናግሬ የማውቀው እንደዚህ ነገር እና ከየት እንዳመጡት አላውቅም። እና አንድ ነገር ስትይ በአንድ በኩል ይዞራል ነገሩ። የሆነ ነገር ስትይ በዚህ ጋር ይቀየሳል እና በጣም ነው ያስጠላኝ። ከሰው ጋር መነጋገር መጨቃጨቅ በጣም ነው ያስጠላኝ። አሁን ላይ ደግሞ በራሴ ምክንያት ትንሽ ወጣ ብያለሁ ከእንትኑ ማለት ነው ከፕላትፎርሞቹ በሙሉ ትንሽ ገለል ብያለሁ በራሴ ምክንያት ማለት ነው። በዚህ ሰዓት መተው እንደዚህ አይነት ነገር ማድረጋቸው በጣም ነው የገረመኝ። ማን እንደሆነ ባላቅም ምንፈልገው እንደሆነ ባላቅም የአካውንት ግን እኔን አይወክልም። ረጁ ገባሽ? እኔ የሚወክል እንትን አይደለም። በጴንጤ መዝሙር እያቀናበሩ የሚለቁኝም የኔ አካውንት አይደለም። ጭራሽ አላቃቸውም። በኦርቶዶክስ መዝሙርም እያቀናበሩ የሚለቁኝም ጭራሽ አላቃቸውም። የኔ አካውንትም ማድረግ ነው። የኔ አካውንት ይሄ 1.9 ፎሎወርስ ያለበትና ወደ 100,000 የሚጠጋ ሮዚ ብሎግስ የሚል አለኝ። አካውንታቸው ደግሞ ሁልጊዜም የኔን ፕሮፋይል ነው የሚጠቀሙት፣ ስሜን ራሱ ነው የሚጠቀሙት። ኢቭን ቢያዩ ላይ ራሱ የምጽፈውን ነገር እንዳለ በቃ የኔ አካውንት የሚመስልሽ አድርገው ነው የሚጽፉት። ገብተሽ እስካላየሹ ድረስ ማለት ነው። ፎሎወሩን ስታዩ ነው የኔ አካውንት መሆኑን ማትረጁ እንጂ ፎር ዩ ፔጅ ላይ ዝም ብሎ ሲመጣልሽ እሷ ናት ብለሽ ነው የምታልፉ። ገባሽ? እና በዚህ ልክም ደግሞ እንደዚህ ማረግ ሰው አይደለሁም። ያው ከማረገው ነገር ይሄ ላይክ ከምሰራቸው ሙዚቃዎች ቪዲዮ ላይ ከማሳያቸው ነገሮች ሰው ግምቱን ሊሰጠኝ ይችላል። ማንነቴን ግን ማንም ሰው ሊያውቀው አይችልም። በወሬ ደረጃ ኦፍኮርስ ሊታወቅ ይችላል ማለት ስለማንም ሰው ስላንቺም ዛሬ ስላየሽም ሰው ማውራት ትችያለሽ። የዛሬ ሰው ዛሬ ተገናኝቶሽ አውቃታለሁ ብሎ ማውራት ስለሚወድ ማለት ነው። ምንም ስላንቺ የሚያውቀው ነገር የለም ግን አውቃታለሁ ብሎ ማውራት ይወዳል። ኤኒዌይስ ይሄ አካውንት እኔን አይወክልም። ረጁዬ በምን ቋንቋ ማስረዳት እንዳለብኝ አላውቅም። ቪዲዮ መስራት ካለብኝ እሰራለሁ። ይሄ ደግሞ ከሃይማኖት ጋር የሚገናኝ ነገር አይደለም። ከኦርቶዶክስ ጓደኞቼ ጋር ነው አብሬ የምኖረው። አሁንም ድረስ ያደግኩትም ከነሱ ጋር ነው፣ ከጴንጤዎች ጋርም ጭምር ማለት ነው። ምንም ይሄ ከእስልምና ጋር የሚያገናኘው ወይ ከኦርቶዶክስ ጋር ወይ ከጴንጤ ጋር ምናምን ሳይሆን በአጠቃላይ በቀላሉም ይሁን በከባዱም በሃይማኖቴ ድርድር አላውቅም። ሃይማኖቴን እስከ መቀየር ወይም ደግሞ ሃይማኖቴን ቀይር ያለው ብዬ እስከ መውጣት ደረጃ ድረስ አላህም አያደርሰኝ፣ ወደፊትም አልደርስም። ይህ አካውንት ነኝ አይወክልም። የሰው ልጅ ነን። የሰው ልጅ ሆኖ ሁሉም ሰው ፐርፌክት አይደለም። ረበሽ መላይካ ብቻ ነው ፐርፌክት። የሆነ ቀን ኢንሻአላህ አሁን ያለሽበትን ሁኔታ የሆነ ቀን ተስተካክሎ እናይሻለን። እርግጠኛ ነኝ። እኔ በእናንተ ተስፋ አልቆርጥም። ለምን መሰለሽ? አንዳንድ ጊዜ ዞር ብለን የሆነን ሰው ስንናገር ማየት አለብን እኛ ምን ላይ ነን። በስድብ በማንቋሸሽ ያሉበትን ሁኔታ በመናቅ የሚመጣ ነገር የለም። ሮዚን እኔ ዛሬ አይደለም ማውቃት፣ ሁሌም ከጎኗ ነኝ፣ ሁሌም። ምክንያቱም አሁን እንዲህ አይደለችምና እንደዚህ ነው ብለን የምንርቃቸው ማንነት የላቸው። ገባችሁ? አሁንም ቢሆን የባስ ከእምነት ጋር አንተን ብላችሁ ለሚፈጠረው ነገር እንዲጋጭ አታድርጉ። ሌሎች ሙስሊም እህቶቿን ከእስልምና ልጅቷ ወጣች ብለው እሷ ላይ እንዲነሱ አታድርጉ። ሮዚት ላይ ኢላሃ ኢላላህ ነው የምትለው፣ ዛሬም ላይ ኢላሃ ኢላላህ እያለች ነው አለ። ላይ ኢላላህ ግን ምን እንደሆነ ታውቂያለሽ? አሁን ላይ እንደውም ትንሽ ሙስሊሙ ማህበረሰብ እንደውም ተረድቶኛል ብዬ የማስብበት ታይም ላይ ያለሁት። ምክንያቱም ትንሽ ከሚሳደቡት ሰዎች ጋርም ቀንሰዋል ምናምን ነው። ላይክ ሁሉ ጊዜ ባለሽበት እኮ አትቀጥይም አይደለ? የሆነ ሰው ሳያውቅሽም ይሁን አውቆሽም ይሁን የሆነ ነገር አድርጎሽ ወይ ይሰድብሻል ወይ ይዘልፍሻል ወይ የሆነ ነገር ያደርግሽና ከዛ የሆነ ሰዓት ላይ ደግሞ እንዲህ ነው እንዴ ብሎ እራሱ ጭንቅላቱ የሚነግርበት ታይም አለ። ገባሽ? አሁን እንደዚህ መተው የሚሳደቡት ምናምን ትንሽ ረገብ ብለዋል አልሐምዱሊላህ። እና እንዳለ ነው ግን እንዳለ ነው ረገብ ብሏል ስልሽ የተወሰነ ነገር ቀንሰዋል። ሙስሊሙ ማህበረሰብ እንደውም ተረድቷል ብዬ አስባለሁ። አንዳንዴ ከዛው ላይ ደግሞ ሆኖ ደግሞ አንዳንድ ሰዎች አሉ ሞትሽን ጭራሽ ሞትሽን ማለት ነው ዱዓ የሚያደርጉ አሉ። ወላሂ ኮመንት ላይ መተው
ምን አለ በወሰደሽ፣ ምን አለ በገደልሽ፣ እንደዚህ ባረገሽ። በጣም የሚያሳፍር ማለት ነው። ኢቭን አካውንታቸው ላይ ስትገቢ የቁርአን ነው የሚያስተላልፉት ምናምን። ፕሮፋይል ፒክቸራቸው ራሱ ከድንጋይ የተያያዘ ነው የሚያወሩት፣ ወደ ከድንጋይ የተያያዘ ነው ኮንተንታቸው። እንደዛ ሆኖ መተው የሚሳደቡ ስድብ በጣም የሚያስቀኝ ወላሂ። እና አይ ዋዝ ላይክ አንዳንዴ ሾክ ሆናለሁ። ግን ምን እንደሆነ ታውቂያለሽ? ይሄንን ሌቭል እኔ አልፌዋለሁ። ይሄ ላይክ ሲሳደቡ ሞራልሽ መሞቱ ምናምን አልፌዋለሁ። እና ምንም ሞራል የሚሰብረው ምንም የሚያደርገኝ ነገር የለም። ኢቭን እኔ ከፖስቼ ራሱ ማለት ነው 10 ደቂቃ ምናምን ላይ ቲክቶክ ላይ ሆንና ነው ኮመንት ራሱ ልመልስ የምችለው። ከዛ በኋላ የሚመጡትን ኮመንት ጭራሽ ከፍቻ ላያቸው እንትን አላቸውም። እንደውም የዩቲዩብ ኮመንት ይሻለኛል። ለምን ከዩቲዩብ ሰዎች ጋር ኮንታክት የምታደርጊው ለረጅም ሰዓት ስለሆነ ቢያንስ እንኳን ለ20 ደቂቃ ለ30 ደቂቃ አብረሽ ታወሪያለሽ። በደንብ እኔነቴን ይገልጻል ብዬ አስባለሁ ዩቲዩብ ላይ የማደርጋቸው ነገሮች ማለት ነው። ከዛ በተረፈ ይሄ ቲክቶክ ላይ 40 ደቂቃ የሚሆን 1 ደቂቃ የሚሆን እኔ የሚያስደስተኝ ነገር ሰርቼ እለቃለሁ። እነሱንም ፎሎወሮችን ያስደስታቸዋል ብዬ የማስበውን ነገር ሰርቼ እለቃለሁ። እዛ ጋር መተው ግን ቲክቶክ እንደ ዩቲዩብ አይደለም ወይ እንደ ኢንስታግራም አይደለም። በቃ አላፊው አግዳሚው ወጪ ወራጁ መቶ አፉን ቢከፍትበት የሚናገርበት ምናምን ነው። ያሃ ድሮ ቲክቶክ ምናምን በጀመርኩበት ታይም ላይ ቅስሜ መሰበር ካለበት መናደድ ካለብኝም መበሳጨት ካለብኝም ብዙ ነገር ሆኜ አልፌበታለሁ። አሁን ግን በቃ ምንም አይመስለኝም። ገባሽ? ማንንም ከምንም አንቆጥም። ለሚሳደበው ሰው ነው የምልሽ። መጥቶ ግን አስተያየት ለሚሰጠኝ ሰው ላይክ አስተያየቱን አክብሬ አንዳንድ ጊዜ እመልሳለሁ። ኮሜንት ላይ ካለውኝ እመልሳለሁ፣ ኦንላይን ላይ ካለው ማለት ነው። ባልኖር እንኳን በውስጥ ለሚጽፉልኝ ሰዎች በውስጥ እመልሳለሁ። ገባሽ? አንዳንድ ሰዎች አሉ እንደዚህ ብትሆኚ እንደዚህ ብታረጊ ምናምን ብለው በውስጥ መስመር የሚጽፉልኝ ሰዎች አሉ። አረ አንዳንዱ ስልኬን ሁላ ኬት እንደሚያመጣው ባላቅም ደውሎ ሁላ የሚያወራኝ ሰው ምናምን አለ። ገባሽ? ለእንደዚህ አይነት ሰዎች አክብሮሽ እስከመጡ ድረስ አክብሮሽ አንቺም ትመልሻለሽ። መቶ ግን አፉን ለሚካፈተው ሰው ኢቭን አልደልትም ቴክስት እንትን ኮመንት ራሱ ማለት ነው። በቃ ያ ጊዜ አልፌዋለሁ። ይሄ ሰው ሰደረ ብዬ ማጥፋት መደለት ምናምን አልፌበታለሁ ብዬ ነው ማሰበው ረጅ። እና በዚህ አጋጣሚ አንቺን ደግሞ በጣም ነው የማመሰግነው ወላሂ። በጣም ላይ ከድሮ ጀምሮ አንዳንድ ነገሮችን ጥፋቶችን ሳጠፋ እንደዚህ ብትሆኚ እንደዚህ ብታረጊ እያልሽ የመከርሽኝ ምናምን ላይ ከጎኔ ስለሆንሽ በጣም ነው የማመሰግነው ረጅ። ሶሻል ሚዲያ ላይ ማለት ነው ወላሂ አላህ ያክብርልኝ። በጣም ነው የምወድሽ፣ በጣም ነው የማከብርሽ በዚህ አጋጣሚ ማለት ነው። ኢቨን አሁን እንደዚህ ራሱ ተጨንቆ ቪዲዮ የሰራ ሰው አላየሁኝም እስካሁን። ላይክ ለኔ ብሎ ምናምን በኔ ጉዳይ ገብተሽ አይመለከትሽም አውቃለሁ። በዛ ላይ ደግሞ ለኔ ስትሰሪ ኢቨን አንቺንም ራሱ መተው እንደሚሰድብሽ አይ ኖ ኢት አውቃለሁ። ኮመንት ላይ ምናምን መተው እንደሚዘበራርቁ ምናምን አውቃለሁ። ግን የሆነስ በጣም ነው የማመሰግነው ዜድ አልኩኝ።